አንድ ሰው ቤቱን በአሸዋ ላይ ቢሰራ ምን የሚሆን ይመስላችኋል? አንድ ጊዜ ኢየሱስ ቃሉን ሰምቶ የሚያደርግና ማያደርግ ሰው ምን አይነት ሰው እንደሆነ በሁለት አይነት የቤት ሰሪዎች ምሳሌ ተናገረ። አንደኛው ልባም፣ አንደኛው ግን ሰነፍ ሰው ነው። ታዲያ አንድ ጊዜ ሁለቱም ቤት ለመስራት ተነሱ። እናም የሚሰሩትን የቤት አይነት መርጠው ወሰኑ። ልባሙ ሰው ቤቱን የሚሰራበትን ቦታ ከፍ ባለ በአለት ላይ መረጠው። እናም ይህን አለት መሰረት አድርጎ ቤቱን ሰራበት። ሰነፉ ሰው ግን ወደ አለት ላይ መውጣት አልፈለገም። ስለዚህ ቤቱን በአሸዋ ላይ ለመስራት ወሰነ። ሰነፉም ሰው ቤቱን ሰርቶት ጨረሰው። ነገር ግን አንድ ቀን ታላቅ ነፋስ መጣ። ደመናና የሚያስፈራ የነጎድጓድ ድምጽ መስማት ጀመሩ። ከዚያ በኋላ ኃይለኛ ዝናብ መዝነብ ጀመረ። ቤቱን በአለት ላይ የሰራው ሰው አርፎ ሲተኛ፣ ሰነፉ ሰው ግን መፍራት ጀመረ። ኃይለኛ ጎርፍ ቤቱንም መጥቶ ወሰደው። ልባሙ ሰው ግን ቤቱን በአለት ላይ ስለሰራ ቤቱ በጎርፍ አልተወሰደም። ኢየሱስም አለ፣ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል።